በሆዳችን ውስጥ የተደበቀው ሚስጥር አእምሯችን የሚገኘው በጭንቅላታችን ውስጥ ብቻ እንደሆነ ታስባላችሁ? እንግዲያውስ ሳይንስ ሌላ አስገራሚ ግኝት አለው። በሰውነታችን ውስጥ ሁለተኛው አእምሮ ተብሎ የሚጠራው ከጭንቅላታችን እገዛ ውጭ ውሳኔዎችን የሚያስተላልፍ ሌላ የአካል ክፍል አለ። እሱም አንጀታችን ነው። ሳይንሳዊ ስሙ ኢንትሪክ ነርቭ ሲስተም ይባላል። በአንጀታችን ግድግዳ ላይ ከ100 ሚሊዮን በላይ የነርቭ ሴሎች ይገኛሉ። እነዚህ የነርቭ ሴሎች ብዛት በድመት ወይም በውሻ አእምሮ ውስጥ ካለው የነርቭ ሴል መጠን ጋር እኩል ነው። ይህ ሁለተኛ አእምሮ ከጭንቅላታችን ጋር በቀጥታ ይነጋገራል። ነገር ግን አብዛኛውን ጊዜ ራሱን ችሎ የምግብ መፈጨትንና የሰውነታችንን ስሜት ይቆጣጠራል። ለምን ይሆን አንድ ውሳኔ ከመወሰናችን በፊት ውስጥ የነገረኝ የምንለው? ምክንያቱም ሆዳችንና ጭንቅላታችን በቫገስ ነርቭ አማካኝነት መረጃ ይለዋወጣሉ። እንዲያውም 95 በመቶ የደስታ ሆርሞን የሚባለው ሴሮቲን የሚመረተው በሆዳችን ውስጥ እንጂ በጭንቅላታችን ውስጥ አይደለም። ይህ ማለት የሆዳችን ጤንነት በቀጥታ ከጭንቅላታችን ሰላም ጋር የተያያዘ ነው ማለት ነው። የምንመገበው ምግብ ስሜታችንን፣ አስተሳሰባችንን አልፎ ተርፎ ለጭንቀትና ለድብርት ያለንን ተጋላጭነት ይወስነዋል። ስለዚህ ሆዳችሁ አንድ ነገር ሲነግራችሁ በደንብ አዳምጡት። ምክንያቱም እሱ ዝም ብሎ አካል ሳይሆን ሁለተኛው አእምሯችን ነው። የዛሬው መረጃ የውስጥ ስሜታችሁን ቀይሮታል? መሰል ያልተሰሙና አዳዲስ መረጃዎችን ለማግኘት KB ግሎባል ኢንፎን ቤተሰብ ይሆኑ።